ሌላው በሶስተኛ ደረጃ ዘራችሁ ፊውቸራችሁ ነው፣ የወደፊት ህይወታችሁ ነው። ወደንም ጠላንም ዘርን ማዝራትም ማጨድም በዚህ ምድር ላይ ካለ ፊውቸራችሁን ዲተርሚን የሚያደርግ ነገር ነው ዘራችሁ። የነገ ማንነታችሁ ራሳችሁን የምታገኙበት ስፍራ ነው። ነገ ከ10 ዓመት በኋላ ከ20 ዓመት በኋላ ከ30 ከ40 ዓመት በኋላ ራሳችሁ ሆናችሁ የምትገኙበት ነገር ነው ሲዳችሁ። ስለዚህ ዛሬ መታየት፣ ዛሬ ሪኮግኒሽን ማግኘት ይፈልጋል ያዘር። መክብብ 11:6 ላይ ወይም ይህ ይላል ወይም ያ ማናቸው እንዲበቀል ወይም ሁለቱ መልካም እንዲሆኑ አታውቅምና ይላል። በማለዳ ዘርህን ዝራ፣ በማታም እጅህን አትተው። ይበቅላል የሆነ ጊዜ፣ ነገ ላይ ፊውቸርህን ይሰራዋል። ዛሬ ላይ ፕላንት ያደረከው ነገር አላቅም። ዛሬ እዚህ ስፍራ ላይ የምታገለግሉ ሰዎች እግዚአብሔር ዛሬ ስንት ዓመት የሆነ ቦታ ላይ ደግሞ ይፈልጋችኋል። ትልቅ ቦታ ላይ ትልቅ ኔሽንን ኢንፍሉዌንስ ስታደርጉ ዛሬ እዚህ ስፍራ ላይ ነው ያላችሁ። ነገ ግን በትልቅ ግሎባል የሆነ ፕላትፎርም ላይ የሚገልጣችሁ ሰዎች አላችሁ። መቼ እንደሚበቅል አታውቁትም። ዛሬ የምትዘሩት ዘር መቼ እንዴት እንደሚበቅል አታውቁትም። ምክንያቱም የጊዜ ቀመር ሁሉ ባለቤት ማን ነው? እግዚአብሔር ነው። አንተ ማድረግ ያለብህን ብቻ እያደረክ ማለፍ ነው የሚጠበቅብህ። የጊዜ ካልኩሌሽን ውስጥ አትግቡ። ካልኩሌሽኑን እግዚአብሔር ይሰርባል። he has his own timetable። ግን ዛሬ የምትዘራው ዘር ፊውቸርህን ዲተርማይን ስለሚያደርግ ስለሚወስነው በጥንቃቄ ልታየው ይገባል ዘርህን። ዮሴፍ ያለመው ፊውቸሩን ነው። እግዚአብሔር ህልምን ሲሰጠው ዮሴፍ ገዢ ሆኖ ነው ያየው። በቃ ፊውቸሩን አየ። የዛሬ 10 ምናምን ዓመት በቃ ያ እንደሚሆን ዮሴፍ አለመ። ያ ዘሩ ነው ለዮሴፍ። በዘር ውስጥ ግን በዛ ህልም ውስጥ ግን በዮሴፍ ህልም ውስጥ ፊውቸሩ ነበረ። ዛሬ እግዚአብሔር የሰጣችሁ ህልም፣ ዛሬ የሰጣችሁ ቪዥን የነገ ማንነታችሁን ይወስናል። ስለዚህ እንደ ተራ ነገር እንዳታዩት። አንዳንድ የትምህርት ቤት አካባቢ ላይ ምን መሆን ትፈልጋለህ? ማሙሼ ምን መሆን ትፈልጋለህ? ሚሚ ምን መሆን ትፈልጋለህ ሲባሉ ቀላል ነገር አይደለም። በማወቅም ባለማወቅም ልጆች እንዲህ መሆን ፈልጋለሁ፣ ፓይለት መሆን ፈልጋለሁ፣ ፖሊስ ኦፊሰር መሆን ፈልጋለሁ፣ እንዲህ መሆን ፈልጋለሁ ይላል። ሆን ብለው ነው አት ኤርሊ ኤጅ እንደዚህ አይነት ልምምድ ውስጥ የሚያስገቧቸው ልጆችን። ምክንያቱም ዛሬ መሆን የፈለጉትን የተመኙትን ነገር ውስጣቸው የያዙትን ነገር ነገ ይሆኑታል፣ በሂደት ይሆኑታል። ስለዚህ ኤርሊ ነው የሚጀምረው የዘር ህይወት፣ ኤርሊ ነው የሚጀምረው እና ሪኮግኒሽን ይፈልጋል።